ሰላም ቤተሰቦች እንዴት አላችሁ? ሁሉ ሰላም ሁሉ አሽወና ነው ተመስገን። ዛሬም እንደተለመደው ሁሉ ሶስት መረጃዎችን እሰጣችኋለሁ። ብዙዎቻችሁ የምትጠይቁኝ ጥያቄ ስለሆነ ነው። ስፔሻሊ ወደ ዱባይ ከመጣችሁ በኋላ በሌበር ተቀጥራችሁ የምትሰሩበትን ደሞዝ ከተለያየ አካል የምታገኙት ኢንፎርሜሽን ፌር እንዳልሆነ እየጠየቃችሁኝ ነውና ይሄንን ዛሬ ትንሽ ማብራሪያ እሰጣችኋለሁ። ወደ ዱባይ ስትገቡ እንግዲህ አንድ ሰው ከኢትዮጵያ ገብቶ ወደ ዱባይ አንድ ካምፓኒ ላይ ጆይን ካደረገ በኋላ የሚያገኘው የተለያየ የስራ መስክ አለ። ከዚህ ምናልባት ካርዎች ሊሆን ይችላል፣ ካምፓኒ ፓክድ ማድረግ ሊሆን ይችላል፣ ክሊነር ካምፓኒ ሊሆን ይችላል፣ ኮንስትራክሽን ወርክ ሊሆን ይችላል እና ሆቴል መስተንግዶ ሊሆን ይችላል። ብቻ የተለያየ የሌበር ሰራተኛ የሚባሉ ስራዎችን ታገኛላችሁ በሚያስመጣችሁ ሰው አማካኝነት ወይንም ደግሞ እዚህ ሀገር ላይ ስትገቡ ፈላልጋችሁ በመግባት ማለት ነው። እንግዲህ ለነዚህ የሚከፈል ክፍያ በሀገሪቱ ሕግ የተደነገገ አለ፣ በሌበር ሕግ ማለት ነው። ማንኛውም አንድ የሌበር ሰራተኛ ማለት ያው በእኛ ሀገር አጠራር የቀን ሰራተኛ ብለን እንደምንጠራው ነው። በዛ ውስጥ የሚያልፍ ሰው ማንኛውም ከፍተኛው ተከፋይ ዱባይ ላይ ካለ 1200 ድርሃም ምንም አይነት ነገር ተጨማሪ ወደዚህ ማትሉት ደላሎች ሊሰክሷችሁ የማይችለው ማንም ሰው እዚህ ሀገር ላይ በሌበር ህግ መሰረት 1200 ከፍተኛ ዋጋው ነው። ምናልባት እንግዲህ እንደምትሰሩበት ካምፓኒ ከወደዳችሁ በእጃችሁ ቲፕ ከሰጠ ሊሆን ይችላል እንጂ ሌበር ላይ ግን በሌበር ህግ መሰረት አንድ ሰው አፕላይ ሲያደርግ ለአንድ ሰው ቢያንስ የኔ ካምፓኒ መኝታችሁን ጨምሮ ምግባችሁን ጨምሮ እያንዳንዷን ነገር ጨምሮ ሊሰጣችሁ የሚችለው 1200 ድርሃም ነው። ከዚህ ውስጥ ግን አንዳንድ ካምፓኒዎች ለምሳሌ 10% የሚሆኑት ካምፓኒዎች ምግብ ከራሳቸው ይኖራቸዋል። ለምሳሌ እንደ ሆቴል መስተንግዶ፣ አንዳንድ ደግሞ የግል ክሊነር ካምፓኒዎች ምናምን አይነት ነገር ደግሞ በጣም ስትሮንግ የሆነ ኮንስትራክሽን የሚያሰሩ ፋብሪካዎች በራሳቸው ምግብ አንዳንድ ጊዜ ይሰጣሉ። ከምግቡ ውጪ 1200 በእጃችሁ ሊሰጧችሁ ይችላሉ። ስለዚህ ከዛ በላይ ነው ሃይ ብለው የሚጠሩላችሁ ልጆች አትመኑ። የሚሰራው እዚህ ሀገር ሲስተሙ ክሊር ነው፣ ይታወቃል ማለት ነው። ይሄ በእጅ ይሰጠኛል ወይ በምናምን ይሰጠኛል እሱ ኤክስትራ ነው። ሊሰጣችሁም ላይሰጣችሁም እንደሚችል አምናችሁ መግባት ነው። ሌላው ደግሞ አንድ ኮንትራት ተፈራረማችሁ ማለት ለ2 ዓመት ነው። ያ ኮንትራት እስኪያልቅ ድረስ እዛ የገባችሁበት ድርጅት ውስጥ 1200 ከሆነ ደሞዛችሁ ለ2 ዓመት እስኪያልቅ ድረስ 1200 ነው። 3 ወር ላይ 4 ወር ላይ ጨምርልኝ ብላችሁ ምንድነው ማመልከቻ ብታስገቡ ድርጅቱ ራሱ ወዶ በኪስ እጃችሁ ላይ ካልሰጠ በስተቀር ሌበር ደውላችሁ ደሞዝ ስላልጨመረልኝ ብትሉ ሌበር አይሰማችሁም። ምክንያቱም መጀመሪያ ላይ ኦፈር ሌተር ላይ ሲቀመጥ የደሞዝ ስኬላችሁ እዛ ላይ አርፏል፣ ቁጭ ብሏል ማለት ነው። ስለዚህ በዛ መሰረት እዚህ ሀገር ላይ የሚከፈለው ክፍያ ይሄ መሆኑን አውቃችሁ በዚህ ሬንጅ ውስጥ እንደሚመላለስ አውቃችሁ የክፍያ ሁኔታ